እሺ ኩራት ተመልካቾቻችን ዛሬ ይዤላችሁ የመጣሁት አንድ ቪዲዮ አለ። እሱም ይሄ ነው። ይህ የምታዩት ቦርድ ዲዛይን ነው። ይሄ ዲዛይን ያደረኩት ከ3 አመት በፊት ነው። በሚገርም ሁኔታ በሶሻል ሚዲያ ያለ ቢያስቢ አላውቅም ነበር። ነገር ግን የራሴ ነው ብዬ የምኮራበትና የራሴ ዲዛይን ነው ብዬ ለሆቴል ሆነ ለትልልቅ ድርጅቶች የሚመጥን ዲዛይን ነው ብዬ አስቤ ነበርና ይሄንን ከ3 አመት በኋላ ሳልጠብቀው ዲዛይን ሰራሁት ማለት ነው። ራሴ ምርጫ ነው። ከባለቤቱ ተመካክረን ዲዛይን አሳይቼውና እሱም ወደደውና እንዲሰራ ፈቀደ እና ይሄ ትልቅ ደስታ ነው። በዚህ እድሜ ባሁን ባለሁበት እድሜና ያንን ያሰብኩትን ነገር ሲፈጸምልኝ በጣም ደስተኛ ሆኛለሁና እንጃ አላውቅም ምን እንደምን አላውቅም። በጣም አንድ ነገር በዛ አጋጣሚ ነገር ልንገራችሁ። እኔ በህይወቴ ክለብ ላይ መግባት አልፈልግም ብዬ የማስብ ሰው ነበርኩና ከዛ አንፃር ምክንያቱም ክለብ ላይ ውስጥ የሚጠፉ ብሮችና ሀብቶች ብዙ ነገር ናቸውና ልገባ ፈልጌ አላውቅም ነበር። ነገር ግን አሁን በተገላብጦሽ ሆነ ራሴን ሰራሁት ማለት ነው። ናውለኝ ይሄንን ዲዛይን ራሴን ሲሰራው ለክለብና ለሬስቶራንት ነው ብለው አስበው ነበር። እንግዲህ እንደምታዩት ክለብ ነበርና አሁን ወደ ሬስቶራንት ነው የተቀየረው።